እንደው እግዚአብሔር ያሳያችሁ 1 ዓመት 2 ዓመት በኋላ ዓለማችን ሌላ ቅርጽ ነው ያላት። ተወደደም ተጠላ አርቲፊሻል ኢንተለጀንስ የሚባል መጥቷል። ማይቆስሉ ማይደሙ ወታደሮች በድብቅ እየተሰሩ ነው። አንተ ጥይት ይዘህ ትተኩሳለህ፣ እሱ አይቆስልም፣ አንተን ነው የሚያጠፋ። መጽሐፍ ቅዱስ ግን አስቀድሞ የማይቆስሉ የማይደሙ በሲስተም የሚጓዙ ጦረኞች እንደሚነሱ ተናግሯል። መጽሐፍ ቅዱሱን አለማንበብ የኛ ጉዳይ ነው፣ ማንበብም። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 7 እስከ 10 ነቢዩ ኢዩኤል መንፈስ ቅዱስ የኛን ዘመን ነው የገለጸለት እላለሁ። የድሮን አይደለም፣ የኛን ዘመን። ምን አለ? ፊታቸው እንደ ፈረስ ነው ይላል፣ እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም ሰዎች እኮ አይደሉም፣ በቅጥሩ ላይ ይወጣሉ። እያንዳንዱ አለ በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም አለ። ምን አይሉ? ሰው ከሆነ ያፈገፍጋል። እነዚህ ግን አለ ጦረኞቹ አያፈገፍጉም። አንዱ ከአንዱ ጋር አይጋፉም አለ። ሰው ይጋፋል ሲዋጋ፣ እነዚህ ግን ሲስተም ናቸው። አየህ፣ በሲስተም ነው የሚጓዙት፣ አይጋፉም። እያንዳንዱ አለ መንገዱን ይጠበጥባል፣ በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም አለ። መጽሐፍ ቅዱስ እኮ ነው፣ የሮቦት ወታደሮች እኮ ነው። ሰው ይቆስላል፣ እነዚህ ግን አይቆስሉም አለ። ኢዩኤል ነው የተናገረው። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ። አጥር ላይ መሮጥ የሚችል የለም ሰው። እነዚህ ግን አለ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ይሄ አልተፈጸመም እስካሁን፣ ግን በቅርብ የሚፈጸም ትንቢት እንደሆነ ይገባናል። ምክንያቱም እየተሰራ ያለው ኤአይ ሰው ሰራሽ አስተውሎት ብለው እየሰሩ ያሉት ነገር አደገኛ ነው። ክርስቲያኖች አደገኛ ነው። ወደፊት ሁሉን የሚያስተናግደው ማሽን ነው ማለት ነው። እና ዓለም ወደዛ እየተንደረደረች ነው። ምናልባት እኛ ገና ስልጣኔው ስላልደረሰ እንደው ላይ ደርስ ይመስለናል። ግን ተወደደን ተጠላም የ2 ዓመት የ3 ዓመት ዕድሜ ይሄ ነገር ቢሆን ነው። ስለዚህ ማወቅ ያስፈልጋል ማለት ነው። ምን ዘመን ላይ ነን? ስለዚህ የጦርንም ወሬ ትሰሙ ዘንድ አላችሁ ይላል ባለቤቱ። ቀጥሎ ከጦርነቱ ቀጥሎ አሁን ጦርነት ከመጣ 3 ነገሮች ተያይዘው ይከተላሉ። በተለይ 2 ረሃብና ቸነፈር። ጦርነት ከመጣ ጦርነት ሲመጣ በለው ይላል። ልክ ጦርነቱ እንዳለቀ ግን ኢኮኖሚ ይወድቃል፣ ቀጥታ ይደቃል። በቃ ረሃብ ነው። ረሃብ ከመጣ ደግሞ ተላላፊ በሽታ አለ። አሁን ስለ ረሃብ ምን ያስደንቃል? እና ያዕቆብም በረሃብ ምክንያት ተሰደው ግብፅ ገብተዋል። ረሃብ ድሮም ነበረ። ጌታ እያለ ያለው ረሃብ ምን አይነት ረሃብ ነው? ሰው የመንደሩን ረሃብ ሁሉ እዚህ ላይ መጥቶ ይጠቅሳል አይደለም። ረሃብ ሚሊዮኖችን የፈጀ ረሃብ አለ። ቶፕ 10 የሚባሉ 10 አስከፊ ረሃቦች ምድር ላይ ተከስተዋል። 10 ከ20ኛው እስከ 21ኛው ክፍለ ዘመን ነው እስካሁን እስካለንበት። የመጀመሪያው ቻይና ነው። ከ1958 እስከ 1962 ከባድ ረሃብ ተነስቶ ከ10 ሚሊዮን እስከ 20 ሚሊዮን ሰዎችን አርግፏል። ተመልከቱ፣ ይሄ ከባዱ ረሃብ ነው። የጌታ ያለው መጨረሻ ላይ ያመጣዋለሁ። ሁለተኛው ረሃብ ሶቪየት ህብረት ነው የተከሰተው። ረሃብ ሲሉ ሆን ብለው ኢትዮጵያን ይጠቅሳሉ። ውሸታሞች። እንደነሱ ረሃብ ያረገፈዋል እንዴ? ሶቪየት ህብረት በ1921 እስከ 22 9 ሚሊዮን ሰዎች በረሃብ ምክንያት ህይወታቸውን አጥተዋል። 2 ሶስተኛ አሁን ጦርነቱ የተቀሰቀሰበት ሶቪየትና ዩክሬን ከ1932 እስከ 1934 ከ7 እስከ 8 ሚሊዮን ሰዎች በረሃብ ረግፈዋል። ይሄ ከባድ ረሃብ ነው። ረሃብ ብለን ብንጠቅስ ይሄንን ነው እንጂ ሺዎችን የሚሰድ አይደለም ረሃብ። አምስተኛ ቻይና ነው። ሄናን 1943 ላይ 5 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ምዕራብ ቻይና እንደዚሁ 6 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ኮሪያ 1995 ቅርብ እኮ ነው 3.5 ሚሊዮን ሰዎች አልቀዋል። ሰባተኛ ህንድ ነው፣ ቤንጋል 1943 ላይ የተቀሰቀሰው ረሃብ ከባድ ነበር ለህንድ። 3 ሚሊዮን ሰዎቿን ይዞባት ሄዷል። 8፣ 9፣ 10 እንጥቀስ፣ ወደ ጌታ እንመጣለን።
8ኛ ቻይና ሁናን 1929 2 ሚሊዮን ሰዎች። 9ኛ ሶቪየት ዩክሬንና ቤላሩስን ይጨምራል። አሁን ያለችው ድሮ በሶቪየት ውስጥ ነው። በ1946 2 ሚሊዮን። መጨረሻ ካምቦዲያ ነው። በ1979 ከ1.5 እስከ 2 ሚሊዮን ሰዎች አልቀዋል ይባላል። አሁን ወደ ጌታ እንምጣ። ዓለም አቀፍ ረሃብ ግን አልተከሰተም። ቻይና ሊከሰት ይችላል። ከዛ እኛ አፍሪካ ደህና ይሆናል። እዚህ ይከሰታል፣ እዛ አይከሰትም። ጌታችን ግን የሚናገረው ያስተማረው ትምህርት ዓለም አቀፍ ረሃብ ነው፣ የመንደሮች አይደለም። ዓለም አቀፍ ረሃብ ገና አልተከሰተም። ይህም ገና አልተከሰተም። 1/3 ሲሶን የሚያነሳ ረሃብ ግን መከሰቱ አይቀርም። ይኸው በራእይ 8 ከ7 እስከ 12፣ ራእይ 9 15፣ ራእይ 16 ከ2 እስከ 11 አንቡ ቤታችሁ። 7 ስራ የሚሰሩ መላእክት አሉ። ስራቸው 2 ነገርን ማሳጣት ነው። አንደኛ የአትክልትን የአዝሬትን የእጽዋትን ምርት ሲሶ መቀነስ ነው። ሁለተኛ የባህር ፍጥረታትን 1/3 መቀነስ ነው። ከቃሉ ጋር ናችሁ? አሁን ለምሳሌ ምንድነው የምንበላው? እኛ ስጋ እንበላለን፣ አትክልት እንበላለን። ከዚህ ውጭ ምግብ የለንም። አሁን የከብቶችን ምግብ 1/3 ሲቀንሱ ከብቶች ያልቃሉ ማለት ነው። እሺ አሳ አጥምደን እንብላ እንዳለን የአሳ ምርት 1/3 ይቀንሳል። ይሄን የሚሰሩ መላእክት አሉ። ፊተኛው መልአክ ነፋ ይላል ዮሐንስ በራእዩ። ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። አያችሁ፣ የከብቶች መኖ ማለት ነው። 1/3 ይሄን ነው ማወቅ የሚያስፈልገው። 1/3 የምግብ ፍጆታችን። በዚህ ሲገርመን ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። ባህርም አለ ሲሶ ደም ሆነ ይላል። አያችሁ፣ መራብ ማለት ይሄ ነው። ውሃ መጠማትም ነው። አያችሁ፣ የውሃ ጥም ማለት ውሃው ይመረዛል፣ ይበከላል እንደማለት ነው። በባህርም ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶ ሞተ ይላል። ስለዚህ የአሳ ዝርያዎች 1/3 ይቀንሳሉ። ይሄ ነው ዓለም አቀፍ ረሃብ ማለት፣ ዓለም አቀፍ ረሃብ። ስለዚህ ጌታ የተናገረውን ዮሐንስ ያየዋል፣ ጌታ ያስተማረውን ዮሐንስ ይመለከተዋል። ይሄ ሁሉ አሁን የተፈጸመ ብዬ አላምንም፣ ግን ገና 1/3 ሲሶ የሚቀንስበት ጊዜ አለ። ከጦርነት በኋላ ነው ግን ይሄው ነው። ስለዚህ ገና ነው እያለ ባለቤቱ አስተምሯል። ቀጥሎ ቸነፈር ነው ምልክቱ። ምንድነው ቸነፈር? ምን ማለት ነው? ተላላፊ